አፍሪካ የሰው ዘር መገኛ እንባና አሞሌ የወጎችና ግጥሞች ስብስብ በቤተልሔም ኒቆዲሞስ 2008 ዓ.ም ከታተመው ላይ በገጽ 14 አፍሪካ የሰው ዘር መገኛ የሚለውን ለዛሬ እናቀርባለን። ተሾመ ብርሃኑ። አፍሪካ የሰው ዘር መገኛ። በዓለም ላይ ያሉ ሰዎች መነሻችን የት ነው ብለው የአያቶቻቸውን ዱካ ተከትለው ሲሄዱ የሆነ ባህር ያገኛሉ። በባህር ውስጥ የሚሄድ ሰርጓጅ መርከብ ሰርተው በባህር ስር የቀጠለውን የአያቶቻቸውን ዱካ እየቆጠሩ ሲሄዱ ባህሩ ያልቅና ከሆነ መሬት ጋር ግው ብለው ይጋጫሉ። አሃ መሬት አገኘን ብለው ሲወጡም አያቶቻቸው ሰልፊ ስዕል የተሳሉበትንና እሳት ያነደዱበትን ዋሻ ያገኛሉ። ምድሪቱም አፍሪካ ትባላለች። አፍሪካ 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 ሀገራችን አፍሪካ 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 ሀገራችን የአፍሪካ አያቶች የነ ሰዎች አያቶች በጣም ጸጉራሞች ነበሩ። መቼ ዕለት ነው? አዎ የዛሬ 10 ሚሊዮን ዓመት ነው መሰል በአራት እግራቸው ያቀኑት የአፍሪካ ጫካ ሲደብራቸው ምነው ሸዋ ለምን ሽርሽር አንሄድም አሉና ሳር ወደ በዛው ትልቅ ሜዳ አዘገሙ። ከዛ በጣም ደስ አላቸውና ተመስገን ፈጣሪ ብለው ከገጣባ ዛፎች ላይ ተንጠላጥለው እንዳልኖሩ መሬት ያስረገጣቸውን ጌታ ለማመስገን በዛውም በሳሮቹ መሃል ከቆመች ማዕረገ ቢስ ዛፍ ላይ ፍሬ ለማውረድ ቀና ሲሉ በሁለት እግራቸው ቆሙ። ደስ አላቸው፣ ፈነጠዙ። በሁለት እግሩ ቆመ ማለት ራሱን ቻለ ማለት ይሁን ብለው ተማማሉ። ከዚያ ሁሉም የፊት እግሩን እያስሞረደ እጅ ሲል ጠራው። ካትወክ፣ ሰበርሰካ፣ ዘንጠፍ ዘርጋ የሚባሉ ዓለም አቀፍ አረማመዶችም በመጀመሪያዎቹ ባለ እጅ ዝንጀሮ ኮረዶች ተፈለሰፉ። ከዚያ ውበትም ፈካ ማለት ጀመረች። ሕይወት ከፍሬ ለቀማ በላይ ሆነች። ልክ የዛሬ 3 ሚሊዮን ዓመት ገደማ ደቡብና ምስራቅ አፍሪካ ውስጥ ያሉ ሰው ለመሆን ቅንድብ የቀራቸው አያቶች ድንጋይ እያሾሉ ስጋ መብላት ጀመሩ። እንደኔና እንዳንተ ምላስ እያሾሉ አላልኩም፣ ድንጋይ እያሾሉ ነው ያልኩት። ልክ 700,000 ዓመታት እንደተቆጠሩ ሆሞ ሃቢለስ የሚባል ፈሪ ሰው ተፈጠረ። ፍርሃቱ ቅጥ ስላልነበረው ከአዳኝነት ይልቅ መታደን ይቀናው ነበር። ኋላ ረሃብ ሲጠናበት ከወፍ ጎጆ እንቁላል ሰርቆ በላ። በቃ የምድር አራዊት ሁሉ በቦቅቧቃነቱ ሳቁበት። ሳቃቸው ሳያማረው ፈሪ ለእናቱ ይቆያል የምትለዋን አባባል ፈጥሮ ኖረ። ከዚያ ነቄው ሆሞ ኢሬክተስ ከቻለ የዛሬ 1.5 ሚሊዮን ዓመት በፊት ነው የተወለደው ብለው ተመራማሪዎች ክራቸውን ይዘው ይምላሉ። እና የሆሞ ኢሬክተስ አንዳንድ ዝርያዎች ለመጀመሪያ ጊዜ አፍሪካን ለቀው ወጡ። የልምድ ልውውጥ ከጎራባች ዝንጀሮዎች ጋር ለማድረግ በምትባል ሰበብ እንደወጡ ቀሩ። በጣት ከሚቆጠሩ 150,000 ዓመታት በፊት ቀሽቱ ዘመናዊ ሰው ሆሞ ሳፒያን በምድር ላይ ታየ። ጭንቅላቱ በመጠን የተለቀ፣ አቋሙ ያማረ፣ አሽሙርና ምርምር የሚገባው፣ ክፋቱንና ደግነቱን በሌሎች ማሳበብ የሚችልና ዘዴኛ ፍጡር ነው። ፍልስፍና፣ እምነትና አቋም እያለ የአደንና የእርሻ ጓደኞቹን ተከታዮቹ አደረጋቸው። በዚህም ዓለም ተተኮሰች። ስልጣኔዎች በየአድባራቸው ተሰየሙ። የሚኮሩበትን ቀለም ካናታቸው ቀብተው አገር ሆኑ። አፍሪካ አሁን
አፍሪካ ከሌሎች ምድሮች ለየት የሚያደርጋት አሁንም የሰው ዘር መገኛ መሆኗ ነው። ሌሎች ምድሮች ላይ ታሪክ ሆነው የቀሩ ነገሮች እንኳ አሁንም ድረስ የሚከሰቱባት አስገራሚ ቦታ ናት። ብዙ ጊዜ እነንቶኔ አፍሪካ በበዛ ደህንነቷ ስለምታሳዝናቸው ብዙ እርዳታ ያደርጉላታል። እሷም በማመስገን ትቀበላለች። ወደ አፍሪካ ጥንታዊ ቅሪተ አካሎችንና የቅድመ አያቶችን የጥበብ ውጤቶች ለማየት የሚመጣ ጎብኚ በሕይወት ያሉ ጥንታዊ ሰዎች በግጦሽ መሬት ጠብ ጦር ሲወራወሩ ሊያይ ይችላል። ወይም አለቅጥ በተካረረ የጎሳ ሽኩቻ ብዙ ቅሪተ አካል ቆጥሮ ሊያነባ ይችላል። እሱ ኦሎምፒክ ላይ የሚያመልከው አሸዋ ዝላይ እዚህ ወደ ከብት ዝላይ ተቀይሮ የሚስት ጥሎሽ ሆኖ ያገኘዋል። አዎ ማነህ የሆሞ ኢሬክተስ የልጅ ልጅ 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 ኢንጌጅመንት ሪንግ እያሉ በብጣሽ ቀለበት ማባበል የሌለበት ዓለም አፍሪካ ውስጥ አለ። አልማዝና ወርቅማ የሚያስነካ ጠፍቶ ነው እንጂ አፈሩን በእንጨት ጫር ጫር ብታደርግ ታገኛለህ። እስቲ ልብ ካለህ ላፈቀርካት ልጅ ጥማድ በሬ እንደ ጠባብ ጉድጓድ ፉት ብለህ ዝለልላት። በፊልም ሥራ ላይ 17 በኮምፒውተር ጥበብ ከጥይት የምታመልጥበትን አኒሜሽን እዚህ አንድ የ12 ዓመት ብላቴና እየተታኮሰና እየተተኮሰበት ታገኛለህ። በዋና ዋና ከተሞች ውስጥ ያለውን ስልጣኔ ቀመስ ኑሮ ስታይ ደግሞ እዚህ አካባቢ ሪቮሉሽንና ኢቮሉሽን አሉ ትላለህ። የዕለት ጉርስና ውሃ ለማግኘት ግመልና ከብቶቻቸውን ይዘው በበረሃ የሚሄዱ ጠያይም ሰዎችን ስትመለከት አፍሪካ ትክክለኛ የኑሮ ትግል ያለባት ቦታ እንደሆነች ይገባሃል። በዚያው ልክ አሁን ድረስ ሲሰደቡ ቆንጨራ የሚያነሱ፣ ብልጭ ሲልባቸው በጥይት የሚጫወቱ እንዲሁም ከሕፃን ጉሮሮ ሰርቀው የሚበሉ በርካታ በሕይወት ያሉ የሰው እንስሳት መገኛም ናት። አፍሪካ 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 ሀገራችን አፍሪካ 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 ሀገራችን አፍሪካ ሀገራችን። የምር በዚህ ሁሉ የኑሮ ጥንቅጥ ውስጥ ግን ዓለምን የሚያስደንቁ ብዙ ሰዎች ይወጣሉ። የበሽታ መዓት ቤተሰቦቻቸውን የጨረሰባቸው ሐኪሞች፣ ችግር እውነተኛውን ቀምሰው በበጎ አድራጎት የገነኑ ሰዎች፣ ትምህርት ቤታቸው በኪሎ ሜትሮች ስለሚርቅ ፈጥነው ለመድረስ አባጣ ጎርባጣውን መሬት እየደረማመሱ በዛው ሯጭ የሆኑ ዝነኞች፣ የአምባገነኖችን ጥይት ሽል እያሉ ስለ እውነት የመሰከሩ ጀግኖች ተፈጥረውባታል። መቼም ጉድ ሳትል አትቀርም። ልጅነት በሳት ሲፈተን፣ ወላጅነት ፍርሃት ሲሆን፣ እርጅና ጸጋና መታደል ሆኖ ለመንካት ሲርቅ አፍሪካ ችጋራ መስላ ይሆናል። ግን አትሳሳት፣ አፍሪካ አሁንም ሰው እየሰራች ነው። ምንድነው የሚባለው በእናንተ ቋንቋ? አፍሪካ ኦሪጂናል ጠንካራ ምርት እያመረተች ነው። ሲጋጭ የማይሰበር፣ ሳይማር የሚያስተምር፣ ሳይበላ የሚውል፣ በሾህ ሾህ የሚያወጣ፣ በችግሩ የሚቀልድ ጠንካራ ሰው። እውነት ነው፣ የሰው ዘር መገኛ ከዚች ምድር ሌላ ማን አለ?